ፕሊስ የ12ኛ ክፍል ተማሪ ከሆናችሁ ይህንን ቪዲዮ እንዳትዩ። ይህንን የምልበት ምክንያት እናንተን ሁክ ለማድረግ ወይም ደግሞ የተሻለ ቪው ለማግኘት ብዬ አይደለም። ምክንያቱም ቪዲዮ ሙሉ በሙሉ ስለማይጠቅማችሁ ነው። ባይሆን ኢንሹራንስ ከጨረሳችሁ በኋላ ታያላችሁ። እያወራሁኝ ያለሁት ግቢ ውስጥ ላሉ ተማሪዎች እና ፍሬሽማን በቃ ጀስት 12ኛ ክፍል ለጨረሱ ተማሪዎች ነው ማለት ነው። ይሄ ቪዲዮ ቤዚካሊ ድሮፕ አውት ስለማድረግ ነው። ድሮፕ አውት ካደረኩኝ ኦልሞስት 3 ሳምንት አይ ቲንክ ሞልቶኛል ይመስለኛል እና ስለሱ ነው ዛሬ የምናወራው ማለት ነው። ድሮፕ አውት ለማድረግ ሳስብ ትልቁ ፈተና የነበረው የቤተሰብ ፈተና ነበር። ማለት ቤተሰብ ብቻ ሳይሆን በዙሪያ ያሉ በጣም ብዙ የሚያምኑኝ በእኔ የሚተማመኑ ኢቭን ተማሪዎች ራሱ ነበሩ እኔም በቃ ትልቅ ቦታ ኤክስፔክት የሚያደርጉ በትምህርት በኩል ማለት ነው እና ድሮፕ አውት ለማድረግ ስታስቡ ትልቁ ፈተናችሁ የሚሆነው አንደኛ የቤተሰብ ፈተና ነው። እንዴት እንደምታሳምኗቸው አታውቁም። በቃ ባይ ኤኒ ሚንስ ማለት ነው። እግዚአብሔር ይመስገን እኔ 2 ኬዞችን በዋነኝነት አግኝቻለሁ። ፈጥሬ ምናምን ሳይሆን ግን በቃ ላይክ እንደ አጋጣሚ መንገድ ላይ መጥቶልኝ አይነት ነገር ማለት ነው። የመጀመሪያው እንደነገርኳችሁ ሄልዝ ነው። የኩላሊትና የልብ ችግር ነበረብኝ እዛ ውስጥ በነበርኩበት ሰዓት እና ሆል ግቢ ውስጥ በነበርኩበት ሰዓት ውሃ እየገዛው ነበር የምጠቀመውና ቶዝ ቻሌንጂንግ ከምታስቡት በላይ ማለት ነው። ምክንያቱም እንደውም ቅርብ ጊዜ ለወጣ ስለ አካባቢ ውሃ ዋያው ነበር ፍላክቹዌት ያደረገው ከ30 ብር ወደ 67 ብር ማለት ነው 2 ሊትር እና በጣም ከባድ ነበር። በአንዴ 35 ገባ፣ 40 ገባ፣ 45 ገባ። በጣም አስቸጋሪ ነበር ማለት ነው። በዛ ሁኔታ ውስጥ ነበርኩኝ እና በዛ ሁኔታ መቀጠል አልቻልኩኝም። ላይክ ጤናችሁን በምንም መስፈርት ከሆነ ነገር በታች ልታስቀምጡት አትችሉም። ለሆነ ነገር ፕራዮሪቲ ሰጣችሁ ጤናችሁን በምንም መልኩ መሰዋት አትችሉም። ከባድ ነው የሚሆነው ስፔሻሊ ኤነርጂ ስታጡ ማለት ሙሉ በሙሉ ነው። ሙሉ ሌሊት ሳልተኛ ልሰራ እችላለሁ ስለመናገር ያን ያህል ሀቢቱን ቢልድ አድርግ ያለው ግን ችግሩ ምንድነው ምግብ ሳይኖራችሁ ሲቀር ኢማጂን ላይክ ምንም አይነት ፕሮቫይድ የሚያደርግላችሁ ኤነርጂ ፕሮቫይድ የሚያደርግላችሁ ነገር የለም። ምግብ ሳይኖራችሁ ሲቀር በጣም ነው የምትቸገሩት እና ያ ምክንያት ነበረ። እሱን አገኘሁት ነገርኳቸው ጀስት አመኑልኝ። ግን ከምንም በላይ አንድ እውነታ ነበር ማለት ውጪ ላይ የመስራት ፍላጎት ነበረኝ። በቃ የራሴን ቢዝነስ ረን ማድረግ ከምንም በላይ እንደነገርኳቸው እጄ ላይ የሆነ ነገር ነበር፣ የሆነ ፕሩፍ ነበር። በወር እኔ አትሊስት 16-17 ሜክ አደርጋለሁ ከሶሻል ሚዲያ ማርኬቲንግ ብቻ ማለት ነው እና እሱን ነገር መግደል አልፈለኩኝም። ያንን ኤነርጂ በውስጥ የሚቀጣጠለውን እሳት መግደል አልፈለኩኝም በሰዓቱ ማለት ነው። ያንን ፕሩፍ አሳየዋቸው። ማዘር ብቻ ነበረች ትረዳኝ የነበረው እውነት ለመናገር ማንም በዙሪያ ያለ ሰው ማንም ሰው ሊረዳኝ ፍላጎት አልነበረውም ከዛ ውጪ ማለት ነው፣ ከማዘር ውጪ ማለት ነው እና የመጀመሪያ ስትረግል የምታደርጉበት ድሮፕ አውት ለማድረግ ስታስቡ ፋሚሊ በጣም ነው የሚያስቸግራችሁ። ምክንያቱም ሞታላቸው እኮ 12 ዓመት እናንተ ላይ ለፈዋል። ከምንም በላይ ደግሞ ግቢ ላይ ያላችሁ ብዙ ነገር ነው እናንተ ላይ ስፔንድ የሚያደርጉት በገንዘብ ብቻ ሳይሆን በሀሳብ ራሱ ከእናንተ ጋር ብዙ ነገር ነው የሚጨነቁት እና ከምንም በላይ እነሱ የሚያስቡት ትልቅ ነገር አድርጎ የሚያዩት ያንን ግራጁዌት የምታደርጉበትን ቀን ነው። ግን እውነታው ግራጁዌት የምታደርጉበት ቀን 1 ሳምንት ቢሆን ነው ደስታ የሚሰጣቸው። ከዛ በላይ ግን በምንም ተአምር ደስታ ሊሰጣቸው አይችልም። ከዛ ወጣችሁ ስራ እንድትፈልጉ ነው ኤክስፔክት የሚያደርጉት the same thing ማለት ነው። አሁን ላይ ሆናችሁ የምታደርጉትን ነገር ኦር ማድረግ የምትችሉትን ነገር ከግቢ ወጣችሁ ኦር ግራጁዌት አድርጋችሁ እንድታደርጉ ኤክስፔክት ይደረጋል እና I think that's not the right way of thinking። ትክክለኛ አይመስለኝም እሱ ነገር ማለት ነው። ምክንያቱም አሁን ላይ ማድረግ የምትችሉት ከሆነ ዲግሪው ያን ያህል ማተር የማያደርግ ከሆነ ጀስት አሁን ላይ ማድረግ ነው የሚጠበቅባችሁ እና by the way like consider this video የኛውን ቪዲዮ ማየታችሁን ኮንሲደር አድርጉ እዚህ ጋር አሁን የምለጥፍላችሁን። ምክንያቱም እዛ ውስጥ like ሜንሽን ያደረኳቸው እዚህ ሜንሽን ማናደርጋቸው ነገሮች ስላሉ ማለት ነው። ቲክቶክ ላይ ገባውኝና ጀስት ማየት ጀመርኩኝ። ስኮል አላለገም ነው ስለመናገር ግን ዝም ብዬ የሆነ አካውንት ቼክ ለማድረግ ገብቼ እዛ ላይ በጣም ብዙ ልጆች አየሁኝ ድሮፕ አውት እያደረጉ ያሉ። ከዛ ኮሜንት ላይ ስገባ ደግሞ ማአት ልጆች አሉ በጣም ድሮፕ አውት ላረግ ነው ድሮፕ አውት እያደረኩ ነው ኦር ድሮፕ አውት አድርግ ያለው ሜዲሲን ራሱ ላይክ ሊጨርስ ደርሶ ምናምን አንድ ሴሚስተር ሲቀረው ድሮፕ አውት ያደረገ ተማሪ አለ። ኦፍ ኮርስ የተለያየ ምክንያቶች አሉ። ተጭሮም ሊሆን ይችላል ኦር ብዙ ምክንያቶች አሉ በነገራችን ላይ ማለት እንደ ጀስት እንደ ኮንሱመር ኮንሱም አድርጋችሁ ማለፍ ብቻ ሳይሆን ክሪቲካሊ ቲንክ ማድረግ አለባችሁ ከኋላ ምን ሊኖር ይችላል የሚለው ነገር ማለት ነውና ከዛ በላይ ግን እኔ ላይክ ድሮፕ አውት ሳረግ አንድ ተስፋ የነበረኝ ነገር ቤተሰቦቼም ይበልጥ ለማሳመን የረዳኝ ነገር ምታውቃላችሁ ኢትዮጵያን አየር መንገድ
ከመጀመሪያ አፕላይ አድርጌ ነበር በስኩል ኦፍ ማርኬቲንግ ማለት ነው እና ስከታተል ነበር እዛ እየተመላለስኩኝ ማለት ነው ባሌ እየተመላለስኩኝ ሶ ላይክ አላለፍኩም እውነት ለመናገር አልጨረስኩም አሊፍ ያለው ብዬ ነገርኳቸው ልጆች ራሱ ነበሩ ምክንያቱም በቃ ጀስት ለራሴ ብዙም ፈተና እንዲገጥመኝ ያልፈለኩኝ በቃ ብዙ ተማሪዎች ለምን አቋረጥክ በጣም ያሳዝናል ማለት እንደዚህ አይነት ነገር ላይክ መቀበል አልፈለኩኝም እና አይዘር ላይክ ኢቴል ላይንስ ገባለሁ ወይ ደግሞ የራሴን ቢዝነስ ራን አደርጋለሁ በቃ ብዬ ነበር የነገርኳቸውና ከዛ በኋላ ግን እግዚአብሔር ፈቅዶ ኢትዮጵያን ኤርላይንስ ገባሁኝ ኔክስት ቪዲዮ ለቅላችኋለሁ እሱን በቃ አለ አይደለ ደስ በሚል ሁኔታ ቤተሰቦቼም አሁን በተረጋጋ ሁኔታ ነው በኔ ላይ እንትን በታመን ያላቸው ማለት ነው አንዳንዴ የኦንላይን ላይ ኢንፍሉዌንሰሮችን ስታዩ ላይክ ቤተሰቦቻቸውን ኮንሲደር ወደ አለማድረግ ይወስዳቸዋል ግን ቤተሰብ ከምንም በላይ ፕራዮሪቲ ሊሰጠው የሚገባ ነገር ነው ብዬ አስባለሁ ሚኒ ፐርሰናሊ ለምን አልኳችሁ መስላችሁ እንደዛ ምንም ቢሆን ከእናንተ ጋር ብዙ ተጨንቋል ራይት እናንተ ያመናችሁበት ነገር ደግሞ ሪዛልት ለማምጣት የሆነ ያህል ጊዜ መውሰዱ አይቀርም ስፔሻሊ ኢፍ ዩ አር ስታርቲንግ ፍሮም ዘ ስክራች ማለት ነው ከስር ከመሰረቱ ላይ ስኪል ከመማሩም ሴልስ ከመጀመሩም ኦር የተማራችሁትን ነገር ሄዳችሁ አውትሪች አድርጋችሁ እንትን የሆነ ሪዛልት ለማምጣት በቃ from the scratch ከሆነ የጀመራችሁ አላችሁ it takes time so በዛ ፔሪድ ውስጥ በጣም ብዙ ላይክ ማይንድሴታችሁ ታፍ መሆን አለበት በማለት በቃ የሆነ ሰዎች የሚናገሯችሁ ነገሮች ምንም አፌክት የማያደርጓችሁ አይነት ሰው መሆን አለባችሁና ከዛ አንፃር ፋሚሊን ኮንሲደር አድርጋችሁ የሆነ ለነሱ በሚያመች አትሊስት ሙሉ በሙሉ እነሱ የሚያስቡትን ሲቹዌሽን ፊት የሚያደርግ ባይሆንም እንኳን የሆነ ያህል ወደ እነሱ ወደሚያስቡት ነገር የሚጠጋ ነገር ላይ ሆናችሁ የራሳችሁን ህልም ማሳደግ በጣም የተሻለ ነው ማለት ነው ሶ ይሄንን ስል ምናልባት እዚህ ክሊር ለማድረግ ያህል ላስት ታይም የሆነ ቪዲዮ አፕሎድ አድርጌ ነበር I mean like ድሮፕ አውት አደረኩበት ማለት ነውና እነ ዮናስ ሞፈን ሰምተ ነው እነ ኢትዮቨርስን ሰምተ ነው የናምን የሚል ኮሜንት አየሁ እና አሳቀኝ ለመናገር ያን ያህል ቀላል ቢሆን ኖሮ እኔ አይ ዊሽ ማለት የሆነን ሰው ሰምቶ ድሮፕ አውት ማድረግ ያን ያህል ቀላል ቢሆን ኖሮ ማለት ነው እና እንደ እኔ I'm no more consumer by the እኔ ኮንሱመር አይደለሁም ከዚህ በኋላና ምናልባት we'll talk about it in the future what is the difference between about the difference between like creator mindset እና consumer mindset ማለት ነው ምክንያቱም creator mindset ብዙ ነገር ነው አናላይዝ የሚያደርገው እና ዮናስ መሆን በማይበት ሰዓት እኔ ከኮንተንታቸው በላይ ከኋላ ያለውን ነገር ነው ብዙ ጊዜ አናላይዝ ማድረገው ዩቲዩበርስን ሳይ ላይክ ኮንሱመሮች ሜቢ እዚህ አሁን ያያችሁ ክሬተሮች ምትሆኑ ትችላላችሁ ግን ኮንሱመሮች ምን አይነት ባህሪ ያላቸው ላይክ ያያሉ ከዛ ላይ አክት ያደርጋሉ እንደዛ አይነት ባህሪ ነው ያላቸውና የዩቲዩበርስንም ቪዲዮ ሳይ እኔ ሁኩን ነው ማየው ከዛ በኋላ ምንድነው የዚህ ቪዲዮ ቫልዩ የሚለውን ነገር ነው ዲፕሊ ገብቼ ማየው ቪዲዮ ኤዲቲንግ ስታይሉ እነዚህ ነገሮች ነው ኮንሲደር አድርጌ ማየው እንጂ እነሱ የሚነግሩኝ ነገር ዳይሬክትሊ አፌክት ያደርገኛል እንደወረደ ማለት አይደለም ግን ብዙ ማመሳከር ሊኖራችሁ ይገባል ሶሪ አይታችሁ ምኑ ልክ ነው ምኑ ልክ አይደለም የሚለውን ነገር ኢቫሉዌት የምታደርጉበት የራሳችሁን ስታንዳርድ አይዘር የራሳችሁ ወይም ደግሞ የሆነ ያነበባችሁት መጽሐፍም ሊሆን ይችላል ኦር ኢቭን ሪያሊቲ ራሱ እንደ አንድ ስታንዳርድ ሊሆናችሁ ይችላል እንጂ ማንም ስላለ ከመሬት ተነስታችሁ እንዲህ አይነት በህይወታችሁ ትልቅ ውሳኔ ዲሳይድ ታደርጋላችሁ ማለት ከባድ ነው የሚሆነው ስለመናገር so ኢቭን አሁን የምነግራችሁ ነገር ራሱ even like maybe ይሄንን ቪዲዮ ያያችሁ ካላችሁ ልጆች ማለት ነው ድሮፕ አውት ማድረግን ኮንሲደር ያደረጋችሁ ያላችሁ ልትኖሩ ትችላላችሁ ግን እኔ ስላልኩኝ እኔ ሆነ ምክር ስለሰጠኋችሁ ሳይሆን ግን አትሊስት እንደ ኢንፎርሜሽን እንደ ግብአት ይሆናችሁ ነው የምነግራችሁ ነገር እንጂ ዲሳይድ ለማድረግ ብቸኛው ምክንያት እንዳይሆናችሁ ኦር ከዚህ ቪዲዮ የሆነ ያህል ምክንያቶችን እየፈለጋችሁ ነበር ተጨማሪ ምክንያት እንዳይሆናችሁ እንደ ኢንፎርሜሽን ኮንሲደር አድርጉና በራሳችሁና በሪያሊቲ ፊልተር አድርጉ ከዛ በኋላ የራሳችሁን ዲሲዥን አስቀምጡ ሶ ቀጣይ ቪዲዮ ደግሞ እንዴት ኢቲ ኤርላይንስ እንደገባው ወይም ደግሞ ኢትዮጵያ አየር መንገድ እንደገባው ሰርች ለቅላችኋለሁ እስከዛው መልካም ጊዜ